ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ ቪዲዮ መጥቻለሁ። የዛሬው ርዕሳችን እንግዲህ የወንጀል ክስ ሂደትን ሙሉ ማብራሪያውን የምናይ ይሆናል። እንግዲህ በዚህ ቪዲዮ የወንጀል የክስ ሂደትን ከፖሊስ ምርመራ ጀምሮ እስከ ፍርድ ቤት ውሳኔ ያለውን ሙሉ ማብራሪያ የምናይ ይሆናል። እንግዲህ በባለፈው ቪዲዮአችን የፍትሐብሔር የችሎት አካሄድ ከመጀመሪያው እስከ መጨረሻው በዚህ ቪዲዮ እንደሰራሁ ይታወቃል። ስለዚህ በዚህ ቪዲዮ የወንጀል ክስ ሂደትን ወይም የችሎት አካሄድን ከመጀመሪያው አንድ ግለሰብ ከተጠረጠረበት ጀምሮ እስከ መጨረሻው እስከ ፍርድ ቤት ውሳኔ ያለውን ሙሉ ሂደቱን የምናይ ይሆናል። ቪዲዮው ጠቃሚ ነው፣ እስከ መጨረሻው ተከታተሉት። አሁን ቀጥታ ወደ ቪዲዮው እንሄዳለን ማለት ነው። እንግዲህ አንድ ወንጀል ሲፈጸም መጀመሪያ የሚደረገው ምንድን ነው? ለፖሊስ ጥቆማ መስጠት ነው። አንድ ወንጀል ሲፈጸም ለፖሊስ ጥቆማ ይሰጣል። የመጀመሪያው ሂደት ይህ ነው። ለፖሊስ ጥቆማ ይሰጣል። ከዛም በኋላ ፖሊስ ጉዳዩን ይከታተላል፣ ምርመራውን ይጀምራል ማለት ነው። ምርመራውን ይጀምርና አሳማኝ ሆኖ ካገኘው ተጠርጣሪውን በቁጥጥር ስር ያውለዋል። ተጠርጣሪውን በቁጥጥር ስር ያውልና ወደ ጣቢያ እንዲገባ ይደረጋል። ከዛም በኋላ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር አንቀጽ 27 መሰረት ቃል ይቀበላል ማለት ነው። የተጠርጣሪውን ቃል ፖሊስ ይቀበላል ማለት ነው። የተጠርጣሪውን ቃል ይቀበልና ጉዳዩን ሲያየው ቀላል ወንጀል ከሆነ፣ በጣም ቀላል የሆኑ ወንጀሎች አሉ። ተጠርጣሪው በፍርድ ቤት ዋስትና ሳይጠይቅ በፖሊስ የሚለቀቅባቸው ሁኔታዎች አሉ። ቀላል ወንጀሎች ወንጀሉ ለመፈጸሙ አጠራጣሪ ወይም ደግሞ በጣም ቀላል ወንጀሎች ከሆኑ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 28 መሰረት ፖሊስ ተጠርጣሪውን ይለቀዋል ማለት ነው። ነገር ግን ከዚህ ውጭ የሆነ ከሆነ ተጠርጣሪው ዋስትና ይጠይቃል። ዋስትና ተጠርጣሪው ይጠይቃል። እንግዲህ አቃቢ ሕግ ካሉት ስራዎቹ አንዱ ምንድን ነው? የጣቢያ ጉብኝት ነው። ጠዋት ጠዋት በሕግ ቁጥጥር ስር ያሉትን ይጎበኛል ማለት ነው። አቃቢ ሕግ በሚጎበኝበት ጊዜ ዋስትና መጠየቅ ያለባቸውን ዋስትና እንዲጠይቁ ያደርጋል ማለት ነው። ስለዚህ ዋስትና እንዲጠይቅ ይደረጋል። ተጠርጣሪውም ዋስትና ይጠይቃል ማለት ነው። ዋስትና ሲጠይቅ እንግዲህ ዋስትና የሚፈቀድ ከሆነ፣ ዋስትና የማያስከለክል ከሆነ ዋስትና ጠይቆ በፍርድ ቤት ዋስትናው ይከበርለታል። ፍርድ ቤቱም ፍርድ ቤት ቅረብ በተባልክ ጊዜ እንድትቀርብ በማለት ገንዘብ አስይዞ በዋስትና ይወጣል ማለት ነው። ነገር ግን የተጠረጠረበት ወንጀል ዋስትና የሚያስከለክል ከሆነ፣ ከባድ ወንጀሎች አሉ ዋስትና የሚያስከለክሉ። ዋስትና የሚያስከለክል ወንጀል ከሆነ የዋስትና መብቱ ይነፈጋል ማለት ነው። ዋስትና ከተከለከለ በዚህ ጉዳይ ላይ ይግባኝ መጠየቅ ይቻላል። የዋስትና መብቱ ከተከለከለ ይግባኝ መጠየቅ ይቻላል። በዋስትናው ላይ ይግባኝ መጠየቅ ይቻላል። ከዛም በኋላ ምን ይደረጋል? ፖሊስ ምርመራውን አጠናክሮ ይቀጥላል። ከዛም በኋላ መዝገቡን አጣርቶ ሲጨርስ፣ ማስረጃዎችን ሁሉ አሰባስቦ ሲጨርስ መዝገቡን ፖሊስ ለአቃቢ ሕግ ይልከዋል ማለት ነው። መዝገቡን ለአቃቢ ሕግ ይልከዋል። አቃቢ ሕግም የፖሊስን የምርመራ መዝገብ ከተቀበለ በኋላ ይመረምርና መዝገቡ ጉድለት ካለበት ወይም መሟላት አለበት ብሎ ካሰበ ምን ያደርጋል? በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 38 ሐመርኋ መሰረት መዝገቡን ለፖሊስ ይመልሰዋል ማለት ነው። የሚመልሰው ምንድን ነው? ይህን አስተካክል፣ እነዚህ ነገሮች አሟላ በማለት የሚሟላ ነገር ካለ መዝገቡን ለፖሊስ ይመልሰዋል። ቀኑን ፊክስ አድርጎ ማለት ነው። እስከዚህ ቀን ድረስ እነዚህን ነገሮች አሟልተህ መዝገቡን መልሰህ አምጣ በማለት አቃቢ ሕግ መልሶ ለፖሊስ መዝገቡን ይልከዋል ማለት ነው። ነገር ግን መዝገቡ የተሟላ ከሆነ፣ ፖሊስ ለአቃቢ ሕግ የሰጠው መዝገብ የተሟላ ከሆነ ምን ያደርጋል? አቃቢ ሕግ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 109 ንዑስ አንቀጽ 1 መሰረት መዝገቡ በደረሰው የፖሊስ የምርመራ መዝገብ በደረሰው በ15 ቀን ውስጥ ክስ ይመሰርታል ማለት ነው። አቃቢ ሕግ ክስ
ይመሰረታል። ከ15 ቀን መብለጥ የለበትም። መዝገቡ በደረሰው በ15 ቀን ውስጥ ክስ መመስረት አለበት ማለት ነው አቃቤ ሕግ። ነገር ግን አቃቤ ሕግ መዝገቡን ሲመረምረው የማያስከስሱ ካገኘው አንደኛ ወንጀል ያልሆነ ነገር ከሆነ፣ ሁለተኛ ተጠርጣሪው የተጠረጠረበት ወንጀል ቢሆንም እንኳን በቂ ማስረጃ ከሌለ፣ መዝገቡም ተመልሶ ለፖሊስ ሄዶ ማፈራ ከሆነ፣ በማስረጃው በቂ ካልሆነ ምን ያደርገዋል? አቃቢ ሕግ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 42 1 ሀ መሰረት መዝገቡን ይዘጋዋል ማለት ነው። ነገር ግን ክሱ ከቀጠለ ያስከስሳል ተተባለ ምን ይሆናል? አቃቢ ሕግ በ15 ቀን ውስጥ ክሱን ከሶ ለሬጅስትራር ያቀርባል ማለት ነው። ሬጅስትራር ማለት እንግዲህ በፍርድ ቤት ስር ያለ የስራ ሂደት ነው ማለት ነው። ስለዚህ ለሬጅስትራር ያቀርባል። ሬጅስትራሩም ጉዳዩን ተቀብሎ ለዳኛው ይመራዋል ማለት ነው። ዳኛውም ጉዳዩን ያይና የስራ ነገር ስልጣን ካለው ምን ያደርጋል? ለተከሳሽ መጥሪያ ይጽፋል ማለት ነው። መጥሪያ ይጽፍና መጥሪያው እንዲደርሰው ይደረጋል። ተከሳሽ መጥሪያ ደርሶት ካልቀረበ መተማመኛ በፖሊስ በኩል ለፍርድ ቤት ይመጣለታል። መጥሪያው መድረሱ መተማመኛ ለፍርድ ቤት ይመጣል። መጥሪያ ደርሶት ተከሳሽ ከቀረ ምን ይሆናል? ተከሳሽ ታስሮ እንዲቀርብ ትዕዛዝ ይጻፋል ማለት ነው። በዚህን ጊዜ ምን ይደረጋል? እንግዲህ በዋስትና ነው የወጣ እንደነገርኳችሁ ተጠርጣሪው በዋስትና ያሳዘው ገንዘብ ለመንግስት ገቢ ይሆናል ወይም ውርስ ይሆናል ማለት ነው። ምክንያቱም ፍርድ ቤት ዋስትና ሲፈቅድለት ፍርድ ቤት ቅረብ በተባልክ ጊዜ እንድትቀርብ ነው በማለት ነበረ። ስለዚህ ቃሉን አላከበረም። የፍርድ ቤት መጥሪያ ደርሶት ከቀረ መጥሪያ ለመድረሱ ማስረጃ ካለ አንደኛ ታስሮ እንዲመጣ ትዕዛዝ ይጻፋል ለፖሊስ፣ ሁለተኛ ዋስትና ያሳዘው ገንዘብ ገቢ ይሆናል፣ ለመንግስት ውርስ ይሆናል ማለት ነው። ነገር ግን ተጠርጣሪው ከመጣ ምን ይደረጋል? ክስ ይሰማል። እንግዲህ መጥሪያ ተጽፎለታል፣ መጥቷል። መጥሪያ ሲጻፍለት ከመጥሪያው ጋር ክሱ አለ። የአቃቢ ሕግ ክስ ከመጥሪያው ጋር አብሮ ነው የሚላከው። ክስ ይሰማል። አቃቢ ሕግ ፍርድ ቤቱ የተጠርጣሪው ማንነት ካረጋገጠ በኋላ አቃቢ ሕግ ክሱን ያሰማል። አቃቢ ሕግ ክሱን ካሰማ በኋላ ፍርድ ቤት ምን ብሎ ይጠይቀዋል? ክሱን ትቃወማለህ ወይ ብሎ ይጠይቀዋል ተከሳሽን። ክሱን ትቃወማለህ ማለት ምን ማለት ነው? ከአሁን በፊት በዚህ ነገር ተከሰሰበት ታውቃለህ ወይ? በይርጋ ታግዷል ወይ? እና ሌሎችም ነገሮች አሉ ማለት ነው። በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 130 ላይ ተደንግገው እንደሚገኙት ክሱን ትቃወማለህ ወይ ይባላል። ካልተቃወመ ቀጥሎ ፍርድ ቤቱ ምን ይጠይቀዋል ማለት ነው? ተከሳሽን ወንጀሉን ፈጽመሃል ወይ? የተከሰስክበትን ወንጀል ፈጽመሃል ወይ ወይስ ታምናለህ ወይ በማለት ይጠይቀዋል። እንደዚህ ሲጠይቀው ተከሳሹ ሙሉ ለሙሉ ካመነ ወንጀሉን መፈጸሙን ሙሉ ለሙሉ ካመነ ፍርድ ቤቱ አምኗል በማለት የጥፋተኝነት ውሳኔ ይሰጣል ማለት ነው። እንግዲህ ሲያምን ሙሉ ለሙሉ ለማመን ያለበት፣ በከፊል ማመን የለም። በወንጀል ላይ እንደ ፍትሐ ብሔር አይደለም። በወንጀል ላይ ሙሉ ለሙሉ እያንዳንዷን ምን አደረክ፣ መቼ፣ በስንት ሰዓት የሚሉትን ነገሮች ሙሉ ለሙሉ እንደ ክሱ በዝርዝር ካመነ ብቻ ነው አመነ የሚባለው እንጂ በከፊል ካመነ እንዳላመነ ነው የሚቆጠረው። ነገር ግን ሙሉ ለሙሉ ተከሳሹ ካመነ ጥፋተኛ ነው በማለት ፍርድ ቤቱ ውሳኔ ይሰጣል። እንደዚህ ከሆነ በዚህ ጉዳይ ላይ በጥፋተኝነቱ ላይ ይግባኝ ማለት አይቻልም። ተከሳሽ ካመነ ባመነው መሰረት ጥፋተኛ ከተባለ ይግባኝ ማለት የሚችለው ፍርዱ በዝቶ ከሆነ ፍርዱ ይቀነስልኝ በዝቷል በሚለው ካልሆነ በስተቀር ጥፋተኛ በተባለበት ላይ ግን ጥፋተኛ ልባል አይገባም ብሎ
ይግባኝ ማለት አይችልም ማለት ነው። ምክንያቱም አንድ ያምኗል። ነገር ግን የተላለፈበት ውሳኔ የእስራት ቅጣቱ ብዙ ከሆነ ገንዘብም ከሆነ ገንዘቡ ብዙ ከሆነ በመጠኑ ላይ ብቻ ይግባኝ ማለት ይቻላል ማለት ነው። ከዛም በኋላ እንግዲህ ክስ ተሰማ ማለት ነው። ክስ ከተሰማ በኋላ ቀጥሎ ያለው ሂደት ምንድን ነው? የአቃቢ ሕግ ምስክሮች እንዲቀርቡ ትእዛዝ ይጻፋል ማለት ነው። የአቃቢ ሕግ ምስክሮች እንዲቀርቡ ትእዛዝ ይጻፋል። ከዛም በኋላ ከቀረቡ በኋላ ምስክሮች የአቃቢ ሕግ ምስክሮች ይሰማሉ። የአቃቢ ሕግ ምስክሮች ሲሰሙ እንግዲህ ከምክንያታዊ ጥርጣሬ በጸዳ ማስረዳት አለባቸው። ይሄ ማለት ምንድን ነው? ተከሳሹ ወንጀሉን ላለመፈጸሙ የሚያጠራጥር ነገር መኖር የለበትም። ወንጀሉን ሙሉ ለሙሉ ፈጽሟል በሚያስል ሁኔታ መመስከር አለባቸው። ከምክንያታዊ ጥርጣሬ በጸዳ ማስረዳት አለባቸው። ወንጀሉን ለመፈጸሙ የተረጋገጠ ነገር መሆን አለበት። በደንብ መመስከር አለባቸው ማለት ነው። እንደዚህ ከሆነ በኋላ የአቃቢ ሕግ ምስክሮች ከተሰሙ በኋላ ለብይን ይቀጠራል። ለብይን ማለት ፍርድ ቤቱ ምን ያደርጋል? ጉዳዩን መርምሮ የአቃቢ ሕግ ምስክሮች እንደ ክሱ አስረድተዋል ወይስ አላስረዱም የሚለውን ለመለየት ለብይን ይቀጠራል። በቀጠሮው ቀን ምን ይሆናል? የአቃቢ ሕግ ምስክሮች ሲመሰክሩ ጥርጣሬ ካለ ወንጀሉን ላይፈጽመው ይችላል የሚያስብል ጥርጣሬ ካለ ወይም ደግሞ የማያስከስስ ሁኔታ ካለ በትክክል ካላስረዱ ፍርድ ቤቱ በወንጀለኛ መቅጫ ስነስርዓት ሕግ ቁጥር 141 መሰረት ተከሳሽን ነፃ ነህ በማለት በብይን ያሰናብተዋል ማለት ነው። የመከላከያ ምስክሮች ሳይሰሙ ገና። ነገር ግን የአቃቢ ሕግ ምስክሮች እንደ ክሱ በትክክል አስረድተው ከሆነ በወንጀለኛ መቅጫ ስነስርዓት ሕግ ቁጥር 142 ንዑስ አንቀጽ 1 መሰረት የአቃቢ ሕግ ምስክሮች እንደ ክሱ ስላስረዱ የመከላከያ ምስክሮችህን አቅርብ በማለት ብይን ይሰጣል ማለት ነው። ብይን ከሰጠ በኋላ ቀጥሎ ተከሳሽ የመከላከያ ምስክሮችን እንዲያቀርብ ትእዛዝ ይጻፋል ማለት ነው። ትእዛዝ ይጻፋል። የመከላከያ ምስክሮች እንዲቀርቡ ይደረጋል። የተከሳሽ የመከላከያ ምስክሮች ደግሞ ሲመሰክሩ እንደ አቃቢ ሕግ ከምክንያታዊ ጥርጣሬ በላይ አይደለም የሚያስረዱት። ወንጀሉ ላለመፈጸሙ ጥርጣሬ ካለ ተከሳሽ ነፃ ይሆናል ማለት ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 21 29 50 ላይ እንደደነገገው ተጠርጣሪው ወንጀሉን ላይፈጽም ይችላል የሚል ጥርጣሬ ካለ ወይም ወንጀሉን አልፈጸመም የሚያስብል ትንሽ ጥርጣሬ ካለ ነፃ መሆን አለበት በማለት ደንግጓል። እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚወስናቸው ውሳኔዎች በሁሉም ፍርድ ቤቶች ላይ በአገሪቱ ባለው አስገዳጅና እንደ ሕግ የሚቆጠር ነው። ስለዚህ የመከላከያ ምስክሮቹ ጥርጣሬ ከፈጠሩ ወንጀሉ አልተፈጸመም የሚያስብል ነገር ከተፈጠረ ተከሳሽ ነፃ ይሆናል ማለት ነው። ከዛም በኋላ የግራ ቀኙ ምስክሮች እንግዲህ ተሰምቶ ከተጠናቀቀ በኋላ ቀጣዩ ምንድን ነው? የግራ ቀኙ ከሳሽና ተከሳሽ ማለት ነው የመዝጊያ ንግግር ያደርጋሉ ማለት ነው። ይህ ማለት አቃቢ ሕግ ተወክሎን የሚከራከር አቃቢ ሕግ እና ተከሳሽ የመዝጊያ ንግግር ያደርጋሉ። የመዝጊያ ንግግር ማድረግ እንግዲህ አቃቢ ሕግ ምስክሮች እንዲህ ብለው መስክረዋል፣ የሰነድ ማስረጃዎች ካሉ ይህ ማስረጃ ደግሞ እንደዚህ ነው፣ ስለዚህ ተከሳሽ ጥፋተኛ ሊባል ይገባል ሊል ይችላል። ተከሳሽ በበኩሉ ደግሞ የመከላከያ ምስክሮች እንደዚህ ነው ስላሉ ይሄ ደግሞ ወንጀል ላለመፈጸሜ የሚያረጋግጥ ስለሆነ ጥፋተኛ ልል አይገባም በማለት የመዝጊያ ንግግር ያደርጋሉ። እንግዲህ የመዝጊያ ንግግር ባጭሩ ምንድን ነው? ምስክሮች ምን ብለው እንደመሰከሩ ፍርድ ቤቱን ማስገንዘብ ነው ባጭሩ። ከዛም በኋላ የመዝጊያ ንግግር ከተደረገ በኋላ ለውሳኔ ይቀጠራል ማለት ነው። ለውሳኔ ይቀጠራል። ለውሳኔ ከተቀጠረ በኋላ ፍርድ ቤቱ መዝገቡን ይመረምርና ተከሳሽን ጥፋተኛ የሚያስብል ነገር ከተገኘ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 149 ንዑስ አንቀጽ 1 መሰረት ጥፋተኛ ነህ በማለት የጥፋተኝነት ውሳኔ ያስተላልፋል ማለት ነው። ነገር ግን መዝገቡን ሲመረምረው
የሚያጠራጥር ሁኔታ ካገኘ እንግዲህ እንደነገርኳችሁ የመከላከያ ምስክሮች የሚያጠራጥር ነገር ከተናገሩ በቂ ነው። ወንጀሉን ለመፈጸሙ አጠራጣሪ ከሆነ ፍርድ ቤቱ በወንጀለኛ መቅጫ ስነስርዓት ሕግ ቁጥር 149 ንዑስ አንቀጽ 2 መሰረት ተከሳሽን ነፃ ነህ በማለት ያሰናብተዋል ማለት ነው። እንግዲህ ዛሬ ምን አየነ ማለት ነው? ሲጠቃለል ምንድን ነው? መጀመሪያ ጥቆማ ለፖሊስ ይሰጣል። ከዛም በኋላ ፖሊስ ምርመራ መዝገቡን አጣርቶ ለአቃቢ ሕግ ያቀርባል። አቃቢ ከዛም በኋላ ክስ መመስረት ካለበት ክስ ይመሰረታል በ15 ቀን ውስጥ። ከዛም በኋላ ክሱን ለሬጅስትራር ያቀርበዋል። ከዛም በኋላ ክስ ይሰማል። ክስ ከተሰማ በኋላ መጀመሪያ የአቃቢ ሕግ ምስክሮች ይሰማሉ። የአቃቢ ሕግ ምስክሮች ከተሰሙ በኋላ ለብይን ይቀጠራል። ብይኑ ከብይን በኋላ ይከላከል ከተባለ የመከላከያ ምስክሮች ወይም የተከሳሽ ምስክሮች ይሰማሉ። የመከላከያ ምስክሮች ከተሰሙ በኋላ ግራ ቀኙ የመዝጊያ ንግግር ያደርጋሉ። ከዛ ፍርድ ቤቱ ውሳኔ ያስተላልፋል ማለት ነው። እንግዲህ በወንጀል ጉዳይ ሙሉ ሂደቱ ይሄ ነው። እንግዲህ ይህ ቪዲዮ እንደጠቀማችሁ አልጠራጠርም። ውድና የተከበራችሁ የቻናሌ ተከታታዮች ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለምታውቋቸው ሸር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።